ደግነት ይሻላል ለሰው መልካም መዋል። ልብ የሚነካ ታሪክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ ረቢል ዓለሚን። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ የሆናችሁ ሰብ ላይክ ሸር በማድረግ አበረታቱ። ነባሩ ወይ ደግሞ ስለምታበረታቱ በጣም አድርጌ አመሰግናለሁኝ። አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክቷን ማጥቆር አትርሱ። አጠር ያለ ታሪክ፣ ልብ የሚነካ ታሪክ ዛሬ ይዤላችሁ ቀርብ ያለሁኝ። ቪዲዮን ከወደዳችሁት እናንተም ላይክ ሸር ሰብ እያደረጋችሁ አበረታቱኝ። ደግነት ይሻላል ይላል ርዕሱ ማለት ነው። አዎ ደግነት ይሻላል። መልካምነት በህይወታችን ውስጥ ለምናቀውም ሰው ማለት ነው ደግነትና መልካምነት ነው የሚሻለው። መልካምነት ለራስ ነው፣ ደግነት ለራስ ነው። እኔ በሪያድ ከተማ ኦበር ታክሲ ስራ ላይ የተሰማራሁኝ ነኝ ይላል ባለታሪኩ ማለት ነው። አብዛኛውን ጊዜ የምሰራው በምሽት ነው። ከጥቂት ጊዜ በፊት ከምሽቱ 5 ሰዓት አካባቢ አንድ ሀረጋዊ ሰው መኪናዬ ውስጥ ገቡ። እንዲህ አሉኝም፣ ዛሬ ምሽት 5 ቦታዎች እንድታደርሰኝ እፈልጋለሁ። 2000 ሪያልም በጥሬ ገንዘብ እሰጥሃለሁኝ። ነገር ግን ስራችንን እስከንጨርስ ድረስ ለምን ብለህ እንዳትጠይቀኝ። ተስማማሁ። 5 አድራሻዎችንም ሰጡኝ። የመጀመሪያው መዳረሻ በአንድ ታዋቂ ሰፈር ውስጥ የሚገኝ አሮጌ ቤት ነበረ። ለ10 ደቂቃ ያህል ቤቱን በትኩረት ተመለከቱ። አይናቸው በእንባ ረጠበ። እሺ ወደ ቀጣው ሂድ አሉኝ። ሁለተኛው የመንግስት ትምህርት ቤት ነበረ። ከመኪናው ወርደው ተማሪዎቹ ሰልፍ ወደሚቆሙበት ሜዳ ሄዱና ደረጃው ላይ ተቀመጡ። ተመልሰው ሲመጡ እዚህ ትምህርት ቤት ለ38 ዓመታት አስተምሬያለሁ። የህይወቴ ምርጥ ጊዜ እዚህ ነበሩ አሉ። ሶስተኛው በከተማ መሃል የሚገኝ አሮጌ ምግብ ቤት ነበረ። ገብተው ሻይ አዘዙ፣ ግን አልጠጡትም። ቦታውን በትዝታ ሲቃኙ ቆዩ። ተመልሰው ሲመጡ እዚህ ቦታ ነው የልጆቼን እናት ለመጀመሪያ ጊዜ ያዩኋት በ1972 አሉ። አራተኛው መቃብር ቦታ ነበረ። አንድ ረዥም መቃብር አጠገብ ቆሙ። ለግማሽ ሰዓት ያህልም በዝግታ ድምፅ ያወሩ ነበር። አይናቸው ቀልቶ ተመለሱና ባለቤቴ ናት፣ ዛሬ ከሞተች 4 ዓመቷ ነው አሉ። አምስተኛው ሆስፒታል ነበረ። ድንገተኛ ክፍል ጋር እንዳቆመ ነገሩኝ። ወደ እኔ ዘወር ብለው እንዲህ አሉ፣ አሁን ምክንያቱን ልነግርህ የመጨረሻ ደረጃ ላይ ደረሰ። የካንሰር ህመም አለብኝ። ጥቂት ሳምንታት ምናልባትም ከዚህ ያነሰ ጊዜ የቀረኝ። ዛሬ ምሽት ለመጨረሻ ጊዜ ያለፈ ህይወቴን ዞሬ ማየት ፈለኩ። ቤቱ ልጆቼን ያሳደግኩበት ነው። ትምህርት ቤቱ ተልእኮዬን ያገኘሁበት ነው። ምግብ ቤቱ ታሪኬን የጀመርኩበት ነው። መቃብሩ የህይወቴን ሌላኛው ግማሽ ባለቤቴን የተሰናበትኩበት ነው። እዚህ ሆስፒታል ደግሞ ልተኛ ገባሁ። ዳግም ወደ ቤቴ አልመለስም። ገንዘቡን ሰጡኝ። እኔ ግን እምቢ አልኩኝ። እርሳቸው ግን አጥብቀው ያዙኝ። የምትለው ሰው የለኝም። 3 ሰዓት ሙሉ ደግነትህን ሰጥተኸኛል። ይህ ከገንዘብ በላይ ዋጋ አለው አሉኝ። እንዲት ትንሽ ቦርሳ ይዘው ወረዱ። ስምህ ማን ነው አሉኝ። ኻሊድ አልኳቸው። አመሰግናለሁ ኻሊድ፣ በህይወቴ ያየሁት የመጨረሻ መልካም ነገር አንተ ነህ ብለው ወደ ሆስፒታል ገቡ።
በማግስቱ ወደ ሆስፒታል ተመለስኩ። ስለሳቸው ስጠይቅ ክፍል 312 ነበሩ። ተምርና ቡና ይዤላቸው ሄድኩኝ። ፈገግ ብለው ተመለስክ አሉኝ። ለተከታታይ 2 ሳምንታት በየቀኑ እጠይቃቸው ነበር። ስለ ተማሪዎቻቸው፣ ስለ ባለቤታቸው፣ በስራ ስለተጠመዱት እና ስለ ራሳቸው ልጆችም እናወራ ነበር። አንድ ቀን እንዲህ አሉኝ። ብቻዬን የሚሞት ይመስለኝ ነበረ። አላህ ግን አንተን ላከልኝ። እኔም ብቻሁን አትሞቱም አልኳቸው። ጁምዓ ሌሊት እኔ ጋ ሲል ሊነጋ ሲል እጃቸውን እንደያዝኳቸው ወደ አኼራ ተሻገሩ። የመጨረሻ ንግግራቸውም ለሰዎች ንገራቸው፣ እርስ በርስ ይተዛዘኑ፣ ዱንያ አጭር ናት፣ መልካምነት ደግሞ አይጠፋም የሚል ነበረ። በቀብራቸው ላይ የተገኘው ሰው 7 ሰው ብቻ ነበረ። እኔ እና 2 ነርሶች፣ የመስጂዱ ኢማምና አንዲት የቀድሞ ተማሪያቸው። ለ40 ዓመታትም አካባቢ በትምህርት ቤት ዘርፍ ያገለገሉ ባለቤቱን ለ50 ዓመታት የወደደ ከ80 ዓመት በላይ የኖሩ ሰው ግን 7 ሰው ብቻ ነበረ መቃብራቸው ላይ። ያችን 200 ሪያል እስካሁን መኪናዬ መሳቢያ ውስጥ አለች፣ አልተጠቀምኩባትም። ይህ ታሪክ ሁሌም የሚያስታውሰኝ ለማታቀው ሰው የምታሳየው ደግነት ትርፍ ስራ ሳይሆን የሰው ልጅነት መሰረት መሆኑን ነው። አዎ እውነት ነው። መልካም ስራ ማለት ነው መልካም መስራትና ለማናቀው ሰው ራሱ ማለት ነው መልካም መዋል የሰው ልጅነት መሰረት እንጂ ትርፍ ስራ አይደለም። እና በጣም ልብ የሚነካ ታሪክ ነው። እዚህ ጋር ባለ ታክሲው አያውቃቸውም፣ ግና በቃ ሁኔታቸው ገልጠው ነገሩት። ተረዳቸውና ሄዶ ሆስፒታል ድረስ እንዲጠይቃቸው ደግነቱና ያለው መልካምነት ማለት ነው። እና መልካምነት ለራስ ነው፣ እርስ በራሳችን። እነሱም ደግሞ መጨረሻ ላይ ሩሃቸው ልትወጣ ሲሆን መልእክት እንዲያደርስ ነገሩት። የተናገሩትን መልእክት ለሰዎች በላቸው፣ እርስ በርስ እንዲተዛዘኑ ነገራቸው። ዱንያ አጭር ናት እና ዱንያ አጭር ናት። እርስ በራሳችን መልካም መዋልና መተዛዘን ጥሩ ነው። በጣም ነው ኒንጃ ልቤን የነካይ ታሪኩ። አላህ ይዘንላቸው። እስቲ ላፍታ ቆም እንበልና በዚች ጽሁፍ ውስጥ ያሉ ነጥቦችን በራሳችን ውስጥ እንፈትሻቸው። ለትዳር አጋሮቻችን ያለን ስሜት ምን ይመስላል? ለወላጆቻችን ያለን ቅርበት ምን ያህል ነው? ለማናቀው ሰው ምን ያህል መልካምነት አለን? ለማናቀው ሰው እንግዲህ ለማናቀው ሰው ድንገት መንገድ ላይ እንኳን ብናገኘው ያን ሰው ምን አይነት መልካምነት ነው ለዛ ለሰውዬ እኛ የምናሳየው? አላህ ሱብሓነሁ ወተዓላ መልካሞች ያድርገን፣ መልካምነትን የሚስጠን፣ መልካምነትን አላህ ይወፍቀን። እውነት በጣም መልካምነት ለራስ ነው እና በጣም ልብ የሚነካ ታሪክ ነበረ። ለዛሬ የነበረ ቆይታ ይሄን ይመስላል። ሌላ በአዲስ ቪዲዮ እስከምንገናኝ በያላችሁበት የአላህ ሰላምና ዝነት አይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።